ኩራት ግን ምን ማለት ነው? አስደንጋጭ ሐዲስ ነው አይደል? ይሄ አላህ ጀነት ውስጥ አይከተውም ጀሃነም ይደፋዋል። አንዴ ምን መሰላችሁ አብዱላህ ኢብኑ መስዑድ ባስተላለፈው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ يدخل الجنة من كان في قلبه مثقال ذرة من كبر ውስጡ ብናኝ ያህል ኩራት ውስጡ ያለበት ሰው ጀነት አይገባም አሉ። አንድ ሰሃባ ነበረ ኢኮኖሚካሊ ጥሩ የሆነ ሰው ሁሌ የሚለብሰው ብራንድ ልብሶችን ብራንድ ጫማ በጣም ራሱ የሚጠብቅ ነው። ደነገጠ። መለባበሴ ኩራተኛ ያስብለኝ ይሆን? አዲስ ልብስ ሁሌ አዲስ ጫማ አዲስ መኪና መንዳት ባሁኑ ቋንቋ ይሄ ይሆናል ብሎ የአላህ መልእክተኛ አላቸው። አንድ ሰው ልብሱ ጥሩ እንዲሆን ይመኛል፣ ጫማው ጥሩ እንዲሆን ይመኛል። ይሄ ኩራት ነው እንዴ አላቸው። قال لا እንዲህም አይደለም አለ። ان الله جميل يحب الجمال الله ውብ ነው፣ ውቦችን ነው የሚወዳል። ሁሌ የሚጸዳዱት ራሳቸው የሚጠብቁት ነገር ግን አሉ ኩራት ማለት በጠሩል ሐቅ እውነት ሲመጣለት እውነት መመለስ ደሊል ተሰጠዋለ ሊቀበል ፍቃደኛ አይደለም፣ ስሜቱን ነው የሚከተለው። አንዘርተሁም አም ለም ትንዚርሁም ላ ዩእሚኑን አይቀበልም በምንም ቋንቋ። በጠሩል ሐቅ ረዱ ሐቅን መመለስ ነው በምንም ደሊልናለት ሊቀበል ፍቃደኛ አይደለም። ወገምጡ ናስ ሰዎችን ማሳነስ እንዲህ አድርገ ማየት አላ ደግሞ እሱ ይሄን ሰዎችን ዝቅ አድርገ ማየት እኔ በልጠዋለሁ የሚል ስሜት ውስጥ መቀመጥ እውነትን ለመቀበል አሻፈረኝ ማለት ባክህ አንድ ደሊል ስጠው ሊቀበል ፍቃደኛ አይደለም። ከሰለፍ ደሊል አምጣለት አይቀበልም። እሱ የሚያቃት የሆነች ድቃቃ ሐዲስ አሉ ያችን ብቻ ይዞ ሽምጥ ነው። ከኩራት አላህ ይጠብቀን። ይሄ ኩራት በሽታ ሐቂቀተን ሳናቀውም ያወቅነውም ውስጣችን ገብቷል። አንድ ኢማም ምን ይላሉ? ኢማም السيوطي ይመስሉኛል ወሐሰን አልበስሪ ፊርዓውን አነ ረቡኩም ለአላ ብሎ ነበር አሉ። ሸይጣን ደግሞ አነ ኸይሩ منه ብሎ ነበር አሉ። ይሄን ስሜት ፊርዓውን ተናገረው እንጂ ሁላችንም ልቦና ውስጥ አለ። ይሄ አነ ረቡኩም ወላ እኔ ነኝ የበላያችሁ ሁሉ ጋር ለፈልገው ይላል። የድርጅት ማናጀር ከስሩ ያሉት እንዴት ነው የሚያያቸው? አሳንሰው ነው ለምን አረፈድክ አደውልም እንዴ የሆነ ባሪያ ነው የሚያደርገው። ልክ ምክትሉ ደግሞ ከስሩ ያሉትን የዲፓርትመንት ኃላፊ ሆነ ከስሩ ደግሞ አለ እሱም ከዛ የተቀበለው ሙቀት አለ። እነሱንም አንተ ለምን ታረፍዳለህ ለምን ያልጨረስክ? ይሄ አነ ረቡኩም ወላአላለች ከውስጥ እኔ ነኝ የበላይ። የቤት እመቤት ሚስት ሰራተኞች ላይ አታጸጁም እንዴ? ምንድን የሆነ ከላይ ግልጽ ነው ከላይ የመንጠልጠል ስሜት አለች። ፊርዓውንን አውጥቶ አደባባይ የለቀቃት አለ ሁላችን ውስጥ በዲን ስምና አና ኸይሩ ምን እኔ በልጠዋል ባክህ ወዳል ወሙድል ባክህ እነሱ የጠመሙ ናቸው፣ ባክህ እንትና ሙሽሪክ ናቸው፣ እነን ገሌ ካፊር ናቸው። ከላይ ነው እሱ ታፔላ ሰጭን የጀነትን የጀሃነም እቺ ስሜት እየገባች ነው ውስጣችን ውስጥ ጠፋን ማለት ነው። ያለ ትንሽ አላህ ካየብን ጺምህር ዘም ተሐጁድ ስትሰግድ ምትቆም ሁን ቁርአንን ሕፈዝ ዳዒ ሁን አላህ ላንተ ቫልዩ አይሰጥም። ያለ ትንሽ አይይባህ አላህ እኔ በለጥኩ ከንትና ካልክ ጠፍተሃል። ያለ ለስኬት አልታጨ ህይወት ላይ የሚገጥም ስንክሳር የነዚህ ውጤት ናቸው። ይሁን አላህ ካንተ ያያት ኩራት አለች የሆነች ውስጥን ጥር የምትናገር አላህ ይጠብቀን ሁላችን። አሁን የምናያቸው በየቦታው ሐሳብ ያለ መቀበል የነዚህ መገለጫ ናቸው። አላሁ ሱብሓነሁ ወተዓላ ኩራተኞችን ምድር ላይ መቀጣጫ አድርጎ ነው የሚያልፋቸው። ፊርዓውንን እንውሰድ ከነገስታት እንጀምር። ፊርዓውን ምን አለ? ማ ዓሊምቱ ለኩም ሚን ኢላሂን ገይሪ አለ ከኔ ውጭ ለናንተ አምላክ አላቅላችሁም አለ። አላህ ታገሰው አለፈ። ፈሐሸረ ፈናዳ ተጣራ ህዝብ ሰብስቦ አና ረቡኩም ለዓላ አለ ታላቁ ኃያሉ ጌታችሁ እኔ ነኝ አለ። አሁን አላህ መጥፎ አያያዝን ያዘ። የሁለቱም
መጥፎ ንግግር ድምር አላህ ያዘው فأخذه الله ይላል ነካለ الآخرة والأولى የዚችን ምድር የቀጣዩንም መጥፎ አያያዝ ያዘው ይላል አሊያም በሌላ ተፍሲር ነካለ الآخرة والأولى የሁለቱን ንግግሮች መጥፎ አያያዝን ያዘው علمت لكم من إله غيري وأنا ربكم الأعلى دمروا الله فأخذه الله መጥፎ አያያዝ ይዞ አመኛለሁ እስኪላል አን ወቀድ ዓሰይተ ቀብሉ እንዴት ተብሎ እስኪባል ድረስ ፕሮፌሰር ሐሰን ኩክ የሚባል የሳውዝ አፍሪካ ትልቅ የታሪክ ምሁር አሉ እርሳቸው ይላሉ በታሪክ ላይ ያለፉ ንጉሰ ነገስት የተባሉት ሁሉ ፍጻሜያቸው የከፉ ነበር ይላል መጥፎ አሟሟት የሞቱት ታሪክ ሲጠና ንጉስ መሆን እኮ አልበቃቸው ብሎ ንጉሰ ነገስት ግልጽ ነው ይሄ መሊከል ሙሉክ የአላህ መጠሪያ ንጉሰ ነገስት የተባሉትን ታሪክ አጥንቻለሁ ሁሉም ባስቀያሚ ሁኔታ ነው የሞቱት ይላል የዘመናችንን ሙአመር አልቀዛፊን ወሰዱ በሱ እንትን አልነበረም የኩራት ጥግ ነው ንግግሩ ሁሉ የኔ ችግር እኮ ይላል አንድ ስፒቹ ላይ ንግግሩ ላይ የኔ ችግር እኮ የአረቦች መሪ መሆኔ ነው ይላል ግልጽ ነው እኔ ለአውሮፓውያን ነው መመጥን ይያለ አማማቱ የሁላችን የምናቀው ፍጻሜ ላይ ነው ያረፈው